ቃሉን ቆመን እንሰማለን። ሮሜ ምዕራፍ 6 ከቁጥር 5 እስከ 11 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ጌታ ኢየሱስ ይባርካችሁ። ቁጭ ታላችሁ። ያለፈው ሳምንት 2 ሳምንት 3 ሳምንት ያው እንደምታውቁት የፋሲካ ሰሞን ነው እና በፋሲካ ሰሞን የሚሰበከው ስብከት የክርስቶስ ኢየሱስ ሞትና ትንሣኤ ነው እና እዚህ ቦታ አልነበርኩም፣ ግን ኪችነር በዚህ ርዕስ ላይ አገልግያለሁ እዛ ቦታ ላይ ማለት ነው። እና የእግዚአብሔር መንፈስ ግን በተደጋጋሚ መድረክ ባገኝ መናገር ብችል በዛ ሲዝን እንደምታውቁት ይሄ የፋሲካው ሰሞን ይቀጥላል። አሁንም እስከ እርገቱ ድረስ ይቀጥላል። 40 ቀን ከዛ እስከ ጴንጤቆስጤ 50 ቀን ድረስ ይቀጥላል። ኦርቶዶክሶች፣ ካቶሊኮች ኢቭን ጾማቸውን ሁሉ ትተው በሮብም በአርብም ስጋ እየበሉ ሴሌብሬት ያደርጋሉ። ማዶት እናንተ ይባላል እና ምንድነው በዚህ ጊዜ ሁሉም ሰው ስለ ክርስቶስ ይሰብካል። ስለ ክርስቶስ ሞትና ትንሣኤ ይሰበካል። መጽሐፍ ቅዱስ ደግሞ ስለ ፋሲካ የሚያስታውሰን ኢየሱስ ክርስቶስ ሞተ፣ ኢየሱስ ክርስቶስ ተቀበረ፣ ኢየሱስ እንደገና ተነሳ እያለ ይቀጥላል። ግን የምንዘለው የምንረሳው ነገር አለ። ወንጌላችን እንደዛ ብሎ አያቆምም። እኛም ራሳችን አማኞች ከክርስቶስ ጋር እንደሞትን በሞቱ እንደሞትን በትንሣኤው እንደመሰልነው ያሳያል። ያንን እንዴት ይሰበካል? አሁን ይህን ርዕስ ሲሰጠኝ እኛን ሰለብሬት እናድርግ ምናምን ቢባል ደግሞ ምንድን ነው? ወይም በቲክቶክ ደግሞ ጫፉን አድርገው እነዚህ ደግሞ ራሳቸውን ደግሞ ከኢየሱስ ጋር አስተካከሉ ሊሉ ይችላሉ። እንዴት ነው ለዚህ ቆንጆ ርዕስ የሚገኝለት ምንድን ነው? ግን እኛ ራሳችን እዚህ ያለነው ክርስቲያኖች ታሪክ የምናወራ ሳይሆን ከ2000 ዓመት በፊት ክርስቶስ ኢየሱስ ሞተ፣ ተቀበረ። ሁልጊዜ የምናገረው ነገር አለኝ። ጄሚ ሪቭስ የሚባል ዘፋኝ ነው፣ ዘማሪ ታውቃላችሁና ብዙ መንፈሳዊ መዝሙር ይዘምራልና a long time ago in Bethlehem ይላል እና በዛ ድምጽ አለ ወፍራሙና በቃ ከብዙ ዓመት በፊት በቤተልሔም ኢየሱስ ክርስቶስ ተወለደ ምናምን ታውቁታላችሁ። መዝሙር እዚህ ያላችሁ በተለይ እንግሊዝኛ ስለሆነ ማለት ነው። እና እኔ ግን ሎንግ ታይም ago አይደለም፣ ለኔ ሎንግ ታይም ago አይደለም፣ it is today አሁን ነው ኢየሱስ ወደኔ ህይወት የገባኝ ከኖርኩት የበለጠ ኢየሱስ አንኳክቶ እኔ ጋር የመጣበት ቀን ቅርብ ነው። እንደገና ደግሞ ትኩስ ነው። ዝም ብዬ እንደ ሎንግ ታይም ago እንደተደረገ ክስተት እንደተደረገ ታሪክ ሳይሆን አሁንም ትኩስ ነው። ይህ ሰውዬ የምነካው እስከሚባል ድረስ የሌለ ባህሪ አምጥቶ ለቅሶ ያመጣብኝ ኢየሱስ ነው። አይነ ፈጣጣን ለኔ እንኳን ለቅስና ዜናውን ሁሉ ማንጫጫት ሲንጫጫ ብሎ ዞር ብዬ የማላይ ሰው እኔ እንዴት አድርጌ እንደገና እንባብማ ልሆንበት የምችለውን ነገር ያመጣው ኢየሱስ ነው። ቃሉ ብቻ አይደለም። ቃሉን በግዕዝ በአማርኛ ሳንበለብል ብዙ ዓመት ኖሬያለሁ። ምንም ጠብ የሚል ምንም ነገር በቃ አለ አነበንባለሁ። ሰው ሁሉ ኢምፕረስ ይሆናል፣ ያጨበጨው ዋው ይላል ምናምን፣ ምንም ነገር የለም። ነገር ግን ኢየሱስ ክርስቶስ ፐርሰናሊ ህይወቴን ሲያንኳኳ፣ ኑሮዬን ሲያንኳኳ፣ ቤቴን ሲያንኳኳ፣ ፐርሰናሊ ኢንካውንተር ሲያደርገኝ ሐዋርያው ጳውሎስን በደማስቆ መንገድ ላይ ልክ እንዳደረገው ሲያደርገው ያንን የያዘውን ነገር ይዞ የሄደውን ትልቅ ድርሻ በእኔ ይሁንባችሁ ተውት፣ ብቻ ደብዳቤ ስጡኝ፣
እኔ አስጨርሰዋለሁ በቃ ይሄን እኔ ነኝ ልክ ማስገባው ብሎ ኢየሱስን ሊያሳድድ የመንገድ ላይ የሄደውን ሰውዬ ታሪኩን አስቀይሮ ሰባኪ አድርጎ ሰዎቹ እስከሚገርማቸው ይሄ ደግሞ ከመቼ ነው ደግሞ ከየት መጣ? ብዙዎቻችን ደግሞ ከየት መጣ ምንባል ነው? ማን ነው ደግሞ የምንባል? እና እኛ የኛ ታሪክ መነገር አለበት። እኛ በዚህ ቦታ ላይ ምንድነው ስራችን? ኢየሱስ እኮ የፋሲካ ድራማ ሊሰራ ወይም ደግሞ ኃይሉን ሊያሳይ ሞትን አሸንፋለሁ ህይወት ልክ አይሻለ አሸነፍኩ ብሎ አይደለም ሄደው። እንደዛ አይደለም ሄደው። እኛን እዛ ውስጥ ኢንቮልቭ አድርጎ በሞቱም በትንሳኤውም እኛን ኢንቮልቭ አድርጎ እኛን ፓርት አድርጎ እኛ በዛ ውስጥ ትልቅ ድርሻ እንዲኖራን አድርጎ ካልሞትን እስከም የሚቀጥለው ነገር እንደማናይ አሳይቶን በቃሉም በተግባርም አሳይቶን ታውቃላችሁ። በአሁኑ ሰዓት ጄኔቲካል እንትን የሆኑ ብዙ እንትሮች አሉ፣ ምግቦች አሉ፣ የሚሰሩ ነገሮች አሉ፣ ክሎን የሚደረጉ ነገሮች አሉ በጣም ምናምን። ነገር ግን የሚገርማችሁ ነገር አሁንም ሄዳችሁ የፈለጋችሁበት ግሮሰሪ ብትሄዱ ኦርጋኒክ የሆነው ናቹራል የሆነው በትክክለኛ ነገር ያለው ውድ እሱ ነው፣ አዲሱ ነገር አይደለም። ጌታ ደግሞ እኛን ሲሰራን እኛን ሲያበጀን እኛን ሲያስተካክለን ደግሞ በናቹራል ወይ ነበረ። ስለዚህ እኛ ከመሞታችን በፊት ምን መሆን ነበረብን? ከመውረሳችን በፊት ያመጣልን ነገር ከማድረጋችን በፊት ወራሾች ከመሆናችን በፊት ይሄ አዳማዊ ነገራችን ስጋዊው ነገራችን ምን መሆን ነበረበት? መሞት ነበረበት። እሱ ሞተ። እኛን ደግሞ እኛ ካልሞትን ማንነታችን ካልሞተ ከመንፈሳዊው ዓለም ተካፋዮች ልንሆን እንደማንችል የእግዚአብሔር ቃል አሳይቶን ዝም ብለን መተንቆጭ ብለን እየተሳትፎ ምናምን አይደለም። እጣጣጣ ምናምን ይዋል እዚሁ ጣ ምናምን አይደለም። there is a price ክርስቶስ ኢየሱስ የከፈለው ዋጋ አለ። ያንን ዋጋ ደግሞ እኛ ደግሞ ተከትለን በእኛም ፓርት ልናደርግ የሚገባን ነገር እንዳለ ሲነግራቸው ምን አለ? በመጀመሪያ ደረጃ አንድ ሲድ ፍሬ እንድታፈራ ከተፈለገ በመጀመሪያ ደረጃ ትዘራለች። ኪስ ይዘህ ያባበልክ ማይ ዲር ምናምን ምትላት ምንም ብቅ ወፍ የለም። ምንም ያቺው እንደሆነች ራሷን ችላ ነው የምትቀመጠው። ከዛ በኋላ ስትዘራ ደግሞ የሚገድል ነገር አለ። ኢንቫይሮንመንቱና ይቆና አየሩ ውሃው ምናምን ተደርጎ ደግሞ ቅቅል አድርጎ ምናምን አድርጎ ይገላታል። ትቀበራለች፣ መሬት ትቀበራለች፣ ትበሰብሳለች። ያሳዝናል። ቆንጆ ነገር ይዛችሁ ብስብስ ምናምን ስትል ደስ አይልም። ብናያት እንዳማረባት ምናምን ነው ደስ። ነገር ግን ዋጋ ስለሚያስከው ከዛ ግን ከበሰበሰች በኋላ ትበቅላለች። ከዛ በኋላ ብድግ ትላለች፣ ትወጣለች፣ ትነሳለች። እኛም በህይወታችን ይህን ትንሣኤ ለመለማመድ በእነዚህ ሂደቶች ውስጥ ማለፍ አለብን። ቁጭ ብሎ እጅን አጣጥፎ አሜን አሜን እያሉ መሄድ የለም። ክርስቲያን ስንባል ጀግናዎች ክርስቲያኖች፣ የተጠራን ክርስቲያኖች፣ ተዋጊ ክርስቲያኖች፣ የክርስቶስ ኢየሱስን መስቀል ለመሸከም የተጠራን አርበኞች ስለሆንን በዚህ ሂደት ውስጥ ማለፍ አለብን። መንፈሳዊ ዓለም ልክ እንደዚህ ነው። እንደዛች እኔን ምን ላለው መስራች ክርስቲያን ስም አውጣ ሁለት ክርስቲያኖች አንድ ክርስቲያን ሁለት ክርስቲያን ምናምን መጥቶ ስም አውጣ ቢባል በጭራሽ ክርስቲያንን ዱባለ ብዬ አልጠራም። በጭራሽ ዱባለ ካላችሁ ይቀበሉ። አንደኛ ለክርስቲያን ስም ከተባልኩ በቀለ ነው የምለው። በቀለ የእግዚአብሔር ቃል እንደዚህ እንዴት ምን ሆኖ በስብሶ አሮ ተጥሎ ምናምን መጨረሻው ማጠቃለያው ምንድነው? በቀለ። ስለዚህ ዛሬ ዱባሎች ካላችሁ ወደ በቀለ ተመለሱ። ምክንያቱም ይኸውላችሁ ለምን መሰላችሁ? ዱብ ካልን አናቅም። አያችሁ ዮሴፍን የማያውቅ ፈርዖን ሲመጣ ዱባለ ነው። ዱባለ ዮሴፍ ምን ያህል ለግብጽ እንደረዳ፣ ምን ያህል ራብን እንዳስታገሰ፣ ምን ያህል ትልቅ ነገር እንደሰራ፣ ምን ያህል ጥበብ እንደሰራ፣ የግብጽን ሕዝብ እንደታደገ የማያውቅ ሌላ ዱባለ መጥቶ የራሱን በዛ ጊዜ አሰርልኝ፣ ያዝልኝ፣ ጠፋልኝ ምናምን የሚል ይመጣል። ስለዚህ ምንድነው ላችሁ የምፈልገው ያ ማንነታችን ሰዋዊ ነገራችን በእግዚአብሔር መንግስት ፊት የማያደርገው ነገራችን ከክርስቶስ ጋር መሰቀል አለበት። ክርስቶስ ጨካኝ ስለሆነ አይደለም። በነገራችን ላይ የመጀመሪያዎቹ
ፓትሪያርክስ ምን ነው የሚባሉት ቸርች ፋዘርስ እነዚህ የመጀመሪያዎቹ ከአፖስትልስ በኋላ ከሐዋርያት በኋላ የቀጠሉት የቤተ ክርስቲያን አባቶች በጻፏቸው መጽሐፎች በተናገሯቸው ትምህርቶች ሁሉ ምን ግንዛቤ እንዳላቸው ታውቃላችሁ? ክርስቲያኖች ተሰብስበው በሚያዩበት ሰዓት they are already martyrs ናቸዋል። ማርቲርስ ሰማዕታት፣ ለእምነታቸው የሚታረዱ ለእምነታቸው የሚቃጠሉ ናቸው። ነገር ግን እዛው ጉባኤ ላይ ተቀምጠው ወስነው ስለመጡ አንድ ቀን ይዘገይም ይብዛም በእምነታቸው የሚገዳደም ነገር እንደሚመጣባቸውና ዋጋ እንደሚከፍልባቸው ስለሚያውቁ ሁሉም ክርስቲያን ሰማዕት ነው የሚል አመለካከት ነበራቸው። ባለፈው ብዙ ጊዜ የምንናገረው ጠርጥያኖስ የሚባለው ሰው በጣም የታወቀ ሰው ከመጀመሪያቱ ቤተክርስቲያን የነበረ ሰው ነው የሚላል the blood of the martyrs is the seed of the church ቤተ ክርስቲያን የበቀለችው በሰማዕታት ምንድነው? በሰማዕታት ደም ነው ብሎ ይናገራል። እንደገና ደግሞ ሌላ ኢግናቲዮስ የሚባል ሰው ነበር ደግሞ እሱ የቤተ ክርስቲያን አባት እሱም ራሱ እንደዚሁ በዚሁ አቅጣጫ አውግስቲኖስ ዘሂፖ እነሱም በሙሉ የቤተ ክርስቲያን ሰዎች ክርስቲያኖች ለመስዋዕት የተዘጋጁ መስዋዕት የሚከፍሉ የክርስቶስን ኢየሱስን ነገር ለማስቀጠል ክርስቶስ ኢየሱስ ጋር ተሰቅያለሁ ብለው በነፍሳቸው የሚገዳደሩ ነበሩ። ስለዚህ በዚህ ፋሲካ ሰሞን ክርስቶስ ተሰቀለ እልል ተነሳ ብሎ አጨብጭቦ መሄድ ሳይሆን እንደኔ አይነት ደግሞ ችግረኛ ሰው ካጋጠመ ደግሞ እናንተም ደግሞ ስለ ስቅለቱ በስነ ስርዓት ማወቅና ቦታችሁ የት እንደሆነ የተሰቀላችሁበትን ቀን ዞር ብላችሁ ልታሳውሱ ጌታን ያገኛችሁበትን ቀን ገስናችሁ ወደዚህ ህብረት የተጠራችሁበትን ቀን ሴሌብሬት ልታረጉ መቼ ነው የተነሳው? መቼ ነው የሞት ነው? ለክርስቶስ ካልነካን ችግር አለ። ማናሰው ሰው ከሆነ ችግር አለ። እኔ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ የተቀበልኩት የኢሰፓ አባል በከተማው ውስጥ ትንሽ ከተማ ውስጥ በጣም ታዋቂ ምናምን ሰው ሄጄ ተንበርክኬ ስመጣ ስነሳ ኤኒ ታይም መሞት እንደምሞት እርግጠኛ ነበርኩ። ማታ ማታ ልብሴን ፈትሼ የሚንኳኳ ነገር ካለ በቃ በሩን አስተካክዬ ምናምን እርግጠኛ ከዛ በኋላ ደግሞ መጨረሻ ደግሞ ስገደል በተቻለ መጠን ትንፋሽ ምን ትንፋሽ ነው የምፈልገው? አባቶ የሚሰሩትን ያውቁትም ነው ይቅር በላቸው ብዬ እስክጨርስ ድረስ እንዳይዘጋ ትንፋሽ በቃ ኤክሰርሳይዝ ለማድረግ መሞት እርግጠኛ ስለነበርኩ ማለት ነው። ነገር ግን አልሆነም። እግዚአብሔር አዋቂ ነው። ብዙ ነገር ስለዚህ ምን ለማለት ነው የፈለኩት? ሐዋርያው ራሱ ምን ይላል በገላትያ ምዕራፍ 2 ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ። አንድ ነገር ልንገራችሁ። የመጀመሪያው እርግጠኛ ነኝ አሁን ይሄን ለማለት ነብይ መሆን አያስፈልግም። በኦንላይን የምትሰሙ በዚህ የምትሰሙ ነብይ መሆን አያስፈልግም። የመሰቀል የመሞት ነገር መስማት አትፈልጉም። በኢየሱስ ስም ምናምን ሁሉ ልትሉ በቃ አብዛኛው ሰው በቃ ሟርት ነው የሚመስለው። ነገር ግን እኛ ከክርስቶስ ጋር የተሰቀልን የተጠራ ነው መስቀሉን ተሸክመን ልንኖር። በደርግ ጊዜ አንድ ዘመዳችን ነበረ ወታደር መሆን እፈልጋለሁ ይላል። እረ አብዳል ምን ነው በጣም ነው ደስ የሚለኝ ወታደር እንዴ እነዚህ የሞተ ማን ተመለ አይ ሞት እኮ ያለበት አይደለም ከተማ አካባቢ በደንብ ተተኩሶ ለብሼ መሳሪያ ምናምን ግባ ውጣ እዛማ ጦርነት ይላል። እና ክርስትና ዋጋ የሚያስከፍል ክርስትና በነፃ የተገኘ ሳይሆን በክርስቶስ ኢየሱስ ደም የተገዛን በዋጋ የተገዛን ወታደሮች ስለሆንን አሮጌውን ማንነታችንን ገለን የኃጢአትን ኃይል ከመካከላችን በክርስቶስ የሚገርማችሁ ብዙ ጊዜ ካልቸራችን በስጋ ሞትን እንዴት አድርገን እንደምንፈራ አሁን ጌታን ተቀበሉ ሲባል ቀብር አምንበታለሁ ግን ማን ይቀብረኛል? ትልቅ ሸክም እድሮቻችን በሙሉ ሲያጣድፉ ለመቅበር በቃ ነገሮቻችን በሙሉ እድር በቃ አብዛኛው ነገር ስለ መንፈሳዊ ነገር ብዙ ፓርት የለንም። ስለ መንፈሳዊ ነገር የሚያስብ ብዙ ፓርት የለንም። እንደው ሌላው ቀርቶ ቀብሩን ሲጠብቋቸው እንደው አንድ ጊዜ ይመጣለው አቆዩልኝ እንኳን ስሏቸው ለማቆየት እንኳን ፋታ የላቸው። በቃ ወዲያው ነው በቃ የሚያራግቡት የተደራጀ ምናምን ነው በቃ ስጋን እንትን ለማለት ማለት ነው። በመንፈሳዊ ነገር ግን ብዙ ጊዜ ትኩረት የለንም። ነገር ግን ሐዋርያው ምን ይላል? በስጋ ሆኖ ዛለ እኛ ጋር ቆሞ ከክርስቶስ ጋር
ተሰቅያለሁ። የራሴ ዊል የለኝም፣ የራሴ ፍላጎት የለኝም፣ የራሴ የሆነ ሐሳብ የለኝም። እዛ እኮ ተቀምጧል። እነዚህ የቤተ ክርስቲያን አባቶች አሉት ማለት they are already martyrs የሚሉት እኮ እያዩዋቸው እኮ ነው። ዘንጠው እያዩዋቸው፣ ለብሰው እያዩዋቸው፣ እያገለገሉ እያዩዋቸው፣ እየተመላለሱ እያዩዋቸው፣ ግን ሰማዕታት ናቸው። መጨረሻቸው በመስዋዕትነት ማለፍ ነው። ምክንያቱም መስዋዕትነት የሚያስከፍል ኃላፊነት ነው የተቀበሉት። ስለዚህ መጽሐፍ ቅዱስ እኛን እዚህ ያለነውን ሰዎች በጥምቀት ራሱ ሞቱን እንደምንመስል፣ ነገር ግን በጥምቀት ስንባል ውሃውን ገብተን አድርገን ፎጣችን ቀርቦልን ምናምን ከዳ ወደ ሴሌብሬሽን ሄደን እንደው ሴሪሞኒያል ሳይሆን it is symbolic that ይቅርታ እኔ ብሎ እንግሊዝኛ ደግሞ የሚገርም እኮ ከየት እንደሚወጣ ፌ ላይ ነው እና የባህላዊ የስርዓት ነገር እንጂ ከዛ በኋላ ያ የሚያስከትለው ኃላፊነት ምንድነው? በህዝብ ፊት ስጠመቅ የሚያስከትለው ኃላፊነት ምንድነው? ምንድነው የተጠመቅኩት? ሰዎች እያዩኝ ከዛሬ ጀምሮ ክርስቶስ ኢየሱስን እንመስላለን ብለን። ምክንያቱም መጽሐፍ ቅዱስ ምን የሚለው መሰላችሁ? በየቀኑ ስላንተ እንገደላለን ይላል ዳዊት። እና ማን ነው ስሙ? ሐዋርያው ቅዱስ ጳውሎስም እንደገና በሮሜ 8:36 ላይ እንደዚህ ብሎታል። ስለአንተ በየቀኑ እንገደላለን ይላል። በየቀኑ መስዋዕትነት፣ በየቀኑ ኮሚትመንት፣ በየቀኑ ኃላፊነት ያለብን ሰዎች ክርስቲያን ስንባል ከዛ እንደውም ስለአንተ በየቀኑ እንገደላለን ብቻ ሳይሆን እንደሚታረዱ በጎች ሆነን ብሎ ነው የሚናገረው። በግዕዝ ምን ነበር የሚለው? እስመ በእንቲአሁ ይቀትሉነ ኩሉ አሚረ ወኮነ ከመ አባግዕ ዘይጠብቁ፣ እንደሚታረዱ በጎች ሆንን ይላል። በጎች ሬዚስት አያደርጉ፣ አይሸሹም፣ እየተሳቡ እንደሚታረዱ በጎች። በምን ምክንያት? ስለ አንተ። እስመ በእንቲአሁ ስለ አንተ፣ ስለ ክርስቶስ ሬዚስት ማድረግ እንችላለን፣ መጥፋት እንችላለን፣ መስፈር እንችላለን። ነገር ግን ስለሱ አድርጉት፣ አፍጥኑት እንላለን። ስለዚህ ዛሬ እኛ ክርስቶስ ኢየሱስ የሚባል ጌታ ከእግዚአብሔር አብ ከማደሪያው ተልኮ መጥቶ ለኃጢአታችንና ለበደላችን ከፍሎ እኛንም ነፃ አውጥቶ ከባርነት ነፃ ያወጣን ህዝቦች እንደሆንንና ይሄ ስጋችን በስጋችን ልንመላለስ እንደማይገባን የሚያስታውሰን ፋሲካ የሚያስታውሰን በዓል እንደሆነ አስበን የመብላትና የመጠጣት ወይም ደግሞ ከሎንግ ታይም አጎ አንድ የሆነ ኢቨንት እንደተደረገና ያ ኢቨንት ብቻ ለሜሞሪ ሳይሆን ያንን ሞትና ትንሣኤውን በየቀኑ እንድንኖር ስናደርግ አካሄዳችን ይቀየራል፣ አነጋገራችን ይቀየራል፣ አስተሳሰባችን ይቀየራል፣ ሁኔታችን ሁሉ ይቀየራል። እኔ ሰላም የምለው መርቄ አራዳ ምናምን እንደዚህ ካልሆነ እንዴ ማን ሰው እየተጋፋው የምለው ሰው ዛሬ በክርስቶስ ኢየሱስ ከሆንኩ በኋላ በምድር ላይ እዚህ ያለ ሰው በሙሉ በጌታ ፍቅር ነው የምነግራችሁ። በቃ ይሄ ሰው ያሞታል ካላችሁ በስተቀር በቃ አንጀጋጭ ቅምቅ ምናምን አድርጌ አይበቃኝም። ምክንያቱም በክርስቶስ ኢየሱስ ከባርነትና ከኃጢአት ባርነት ነፃ ወጥተን አንድ ቤተሰብ፣ አንድ ወንድም፣ አንድ አካል የሆነው በየደቂቃው ይገባኛል። እንደዚህ ሰው አይቼ ይገባኛል፣ እንደዚህ አይቼ ማለት ነው። በዛ መንፈስ ስንታይ ወንድማችን ስንታይ እንባችን ባይናችን ይሞላል። እስከ መቼ? ሳምንት ሊሆን ነው ወይ ሳንታይ? ሳምንት ሊሆን ነው ወይ? ሳምንቱ ይርቅብናል። በመደበር ከሆነ ደግሞ እሺ ካለን ደግሞ ይቺ ደቂቃው ራሱ እስክታልቅ ድረስ ራሱ 2 ቀን ነው የምታየው። ከልቤ ነው ነገር። ስለዚህ ጌታ ምን ይላል? በእኔ ሳላችሁ ሰላም አለላችሁ። በመካከላችን ሰላም፣ በመካከላችን ፍቅር፣ በመካከላችን የሚሆነው የመስቀሉ ስራ ላይ የተሰራውን ፍቅር ሼር የሚያደርግ ማንነት በውስጣችን ሲኖር እንጂ መስቀሉ እዛ እኛ እዚህ ማሞ ሌላ መታወቂያው ሌላ የማይገናኝ ሲሆንብን ኢቨንት ይሆንላል። በቃ ስንፈልግ ስናስታውስ የምንጠቅሰው ነገር ይሆናል። ይሄኛው ግን it will be የዕለታዊ ኑሯችን አካል ቅዳሜ እስኪደርስ ድረስ፣ ሮብ መተው ባይብል ስተዲ እስኪመጡ ድረስ፣ ሐሙስ መተው ጸሎት እስከምንገናኝ ድረስ፣ እሁድ መተን እስከምናደርግ ድረስ የምንናፈቅበት ነው። ስለዚህ እኛ ነፃ የወጣን ህዝቦች ለእግዚአብሔር
የሞትን ሰዎች የሞተ ሰው ደግሞ ምን ያደርጋል? ስለሞት ስንናገር ወገኖቼ ሬሳ ተመልከቱ። አሁን እዚህ መካከላችን ሬሳ ቢኖር አንደኛ ፍርሃት ሁላችንም በቃ ልክ ሰው እንዳልነበረ እንደማናውቀው ምናምን። ምክንያቱም ስለሞት ያለን አመለካከት እኔ ብዙ ሀገር ኖር ያለውም እንደ አበሻ ሞት የሚፈራ ይቻላል። ራሻኖቹ ሲጋራ ይሰጧቸዋል። አቅም ምን አዲስ ነፃው ምን ነው ስሙ ንጹህ ሳምባ ይዘህ መሄድ ነው እንጂ እኮ ሌላ ምንም የሚቀርብ ኮሚኒስት ሆኖ ራሱ ሞት አይፈሩም። ሙስሊሞቹ የመኖቹ ብታያቸው ያስታምማሉ፣ ይመላለሳሉ፣ የያዙትን በሙሉ ይዘው የማያደርጉት ነገር የለም። ዘ ሞሜንት ይቶል ሞቷል ስትላቸው እንደዚህ መተው ያሉ ልጁ ሊሆን ይችላል ባለቤቱ ሊሆን ይችላል ማለት አለቀ አቆም በቃ። የኛ ግን የሚጀምረው ፍቅሩ በቃ ከሞተ በኋላ ይመስለኛል። የሚገርመው በጣም በጣም እና የሞተ ሰው ለኃጢአት ምላሽ አይሰጥም። በምድር ላይ እመኑኝ እዚህ ቦታ እከሌና እከሌ ተጣልተዋል መባል ምን ማለት እንደው ታውቃላችሁ? በዚህ መጽሐፍ ቅዱሳዊ ቴዎሎጂካሊ ስትተረጉሙት ያልሞቱ ሰዎች መካከላችን በየት ገብተው ነው? መካከላችን ከተጣሉ በየት ገብተው ነው? በየት ማን አስገባቸው? ምክንያቱም እኛ መካከል የሚጣላ የለማ። የሞተ ይጣላል እንዴ? ኦነስትሊ ነው የማወራው። የሞተ ይጣላል አይጣላም። እኔ አሁን እኔ አበዛው እንግዲህ ምክንያት በላይፍ እንትን ማለት እና ለምሳሌ የመጨረሻው ተሳዳቢ መጥቶ ከዓለም አንደኛውን ስድብ ሁሉ ሲሳደብ ውሎ ቢሄድ እመኑኝ መልስ አልሰጠውም። ስቄበት ነው የምሄደው። ሁለተኛ ቁጭ ብዬ አሳዝነኛል። ሰው እንዴት ይሳደባል? እንዴት ምን ቢሆን ነው የሰው የሚሳደበው? እንጂ ለሱ እንደገና የመልስ ምት ምናምን ያማ ምን አልሞትኩም ማለት ነው። ምን ዋጋ ዛት ይዘት ኑሯችን እንደዛ ሲሆን መንግስተ ሰማያት በመካከላችሁ ናት የተባለው ይፈጸማል። አለበለዚያ ሰይጣኔን አታምጣው ይላል። ሰይጣን በእያንዳንዱ የራሱ ያስቀመጠ ቦዲጋርድ ይመስል ሰይጣኔን አታምጣው ይላል። እኛ ደግሞ ምን አምጣው እንደሆነ አናውቅም። ግን በመካከላችን ጠብ ካለ፣ በመካከላችን መለያየት ካለ፣ በመካከላችን አለመከባበር ካለ፣ በመካከላችን አለመዋደድ ካለ ክርስትናችን ጥያቄ ውስጥ ነው። የሚቀጥለውን ዓመት ፋሲካ ከማክበራችን በፊት እኔ የመጣሁትና ልነግራችሁ የፈለኩት ስብከት ላሳምር እንደዚህ ላደርግ ሳይሆን የመጣሁት ብታምኑ ባታምኑ የሚቀጥለው ዓመት ፋሲካ ከመሄዳችን እንደገና ሌላ ከቃዴስ ወደ ቃዴስ ዙሪያ ከመሄዳችን በፊት እዚህ ቦታ ላይ ቆመን what is the problem ምንድነው ችግራችን? መካከላችን ማልወደው ሰው አለ? ማልቀበለው ሰው አለ? ሲመጣ ፍግግ ብዬ ማልቀበለው መጣ ብዬ እቅፍ ማላረገው ሰው ከመካከል አለ? ካለ ሰው ነን እኮ ችግር የለውም። ፐርፌክት ነን እያልኩ አይደለም። ነገር ግን ዘሪው ይህን ማስተካከያ ነገር አለ። ፋሲካን እንደዚህ ነው ቆመን ማሰብ ያለብን። እንደዚህ ነው ቆመን ማሰብ ያለብን ወደሚቀጥለው ቀን ከመሄዳችን በፊት። ምክንያቱም ባሪያ አለቃውና ጌታው ከዛሬ ጀምሮ አልፈልግህም፣ በባርነት አላስብህም፣ ሂድ ካለ ሰውየው በግድ ባሪያ ነኝ እያለ የሚመላለስ ከሆነ ችግሩ ከሰውየው ነው አለኝ በቃ። ስለዚህ እኛ በክርስቶስ ኢየሱስ ምን ሆነናል? ነፃ የወጣን ህዝቦች ነን ነው። በክርስቶስ ኢየሱስ ያሉት ኩነኔ ምን ያለባቸው የለባቸውም፣ ፍርድ የለባቸውም። ነፃ የሆኑ ሰዎች ነን። ላለፈው ደግሞ አይመለከት። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስላለፈው ነገር ማንም እኛን አይመለከትም። የሞተ ሰው የዓለም ነገር አይሰማም። ይሰማል? አይሰማም። እኛ ግን እንሰማለን አንሰማም? የዓለም ነገር ጆሮአችን ከመጽሐፍ ቅዱስ ይልቅ የሆነ ስሞች አሏቸው የምታዩቸው እነዛ አብዛኞቹ ታይማችን የሚፈጁ ማለት ነው። የሚገርማችሁ ነገር ራሻ በደርግ ጊዜ እንትን ነበር ሲስተሙ አውሮፓና ምዕራብና ምስራቅ የተለያየ ሲስተም ነው። ራሻ ቴሌቪዥን ገዝታችሁ ብትሄዱ የሆነ የሚቀየር ነገር ካላስገባችሁ በስተቀር ኢትዮጵያ አይሰራም ነበር። አሁን አላውቅም። ከራሻ ዘመድ ካላችሁ ይነግራችኋል። የምትቀየራለች ወደ ከምስራቅ ሲስተም ወደ ሁሉም ወደ አሜሪካ እና በቃ አይሰራም። እንደውም የሚያስቅ ነገር ነበር። አስተርጓሚያችን
አማርኛ የሚያስለው አይችልም በደንብና ራሻዊ ነውና ቴሌቪዥኑን እርሶ እያለ ነው የሚጠራው። እሳቸው እናንተ ሀገር አይሰሩምና ብታስቡበት ጥሩ ነው ይላል። እኛ ስንስቅ ደግሞ ምንድን ነው የሚያስቃቸው ብለው አይገባቸውም። እሱ ያው እርሶ የሚባለው ቃ እንደማይባል ነው አያውቅም። ግን አማርኛ የተመረቀ ነው ከዩኒቨርሲቲ ነው። እና ምንድነው ልላችሁ የምፈልገው ሲስተሙ የራሽያ ሲስተም ቴሌቪዥን ወስዳችሁ ብትገትሩት ሲስተሙ ስላልተስተካከለ ስዕል አያመጣም። እኛ ቤትም እና ሰይጣን ቤትም ያለው ሲስተም የተለያየ ስለሆነ ሜሴጁ ቢላክ እኛ ጋር ትርጉም አይኖረውም። የኛም አይገባቸውም። ቢገባቸውም ደግሞ ዋሽተውም እንዳልገባቸው አክት ያደርጋሉ። ምክንያቱም የውሸት አባት እዛ ስላለ ማለት ነው። እኛ ግን ውሸተኞች ሳንሆን አይገባንም። የሚገባን ከሆነ ሲስተሙ ሊክ አድርጎ ተጣብቆብናል ማለት ነው። ሄደን ማስፈተሽ አለብን። እንዴት ነው እየገባኝ ሞር እየገባኝ መግባት አልነበረበት። it is not attached with me, it was not meant to me, it was not planned to me ለኔ ተባለ። እንዴት ነው እየገባኝ የሆነው የሚለውን ነገር የሚገርማችሁ ነገር እኔ በጣም ቀልድ ምናምን መጫወት ምናምን ወዳለሁኝና ትልልቅ የቤተክርስቲያን አባቶች ምናምን ይወዱኛል። ተጠቂ ጆክ ይስቃሉ ብያወርቻቸው መጀመሪያ አይገባቸው ራሱ ሲጀመር ያወራሁትና ከዛ በኋላ እኔ ነኝ የምስቀው እኔ ብቻ እንዳልገባቸው ከዛስ ወሬ ጀመርኩ መስሏቸው እኔ እኮ ጆኩን ጨርሻለሁ የጀመርኩ መስሏቸው ከዛስ ማለት ከዛ በኋላ እኔ ተኛለሁ በቃ እስቃለሁ። ምክንያቱም አይገባቸው በጣም ትልቅ ነገር ነው ለኔ ዘይዶን አንተሳን አያችሁ በጭራሽ በቃ የነበሩበት ነገር የነበሩበት እንትን ለዛ የተዘጋጀ አይደለም። እዚህ ሀገር ሲሆን አሁን የኢትዮጵያን ቴሌኮሙኒኬሽን ሲም ካርድ አምጣችሁ እዚህ ይሰራል አይሰራም። የዚህም ደግሞ እዛ ኢትዮጵያ ቤት አይሰራም። ሲስተሙ የተለያየ ነው። በዓለማዊና በመንፈሳዊያን ሰዎች መካከል ያለው ሲስተም የተለያየ ነው። አፍላፍ ገጥመን በጣም ተመሳሳይ ነገር እያየን ኢንጆይ የምናደርግ ከሆነ ከሁለት አንዳችን ችግር አለ። ወይ እነሱ ወደኛ መጥተዋል ወይ እኛ ወደ እነሱ ሄደናል እንጂ በምንም ታምር ሊሆን አይችልም። ስለዚህ የሰይጣን ሲም ካርድ እኛ ጋር መጥቶ ሊሰራ አይችልም። ስለዚህ መጀመሪያም ሰምተንም የምንደናገጥበት ነገር አይሰራም። ያኮ ሰምታችሁ አይገባችሁ ማለት ነው። የራሻው የሚሆነው ሲጀመር ላይትም አያሳይም ሲግናልም አያሳይም። ምክንያቱም ለዛ የተሰራ አይደለም። ስለዚህ ከክርስቶስ ጋር ተነስተናል ስንል በክርስቶስ መንፈስ በክርስቶስ ሐሳብ ውስጥ መሆን ማለት ነው። ቢደወል ስልክ አሁን እዚህ ሀገር ሲደወል የደወሉት ምን ነው የሚባለው? ስልኩ ተይዟል፣ ክፍት አይደለም ምናምን ነው ይላል እንዴ። እኛ ጋም ያኛው ሲስተም ቢደወል እንደውም ክፍት ነው ምናምን ሳይሆን ከመጀመሪያ ሲስተሙ ልክ አይደለም አይጠራም፣ ወይም ደግሞ የማይጠራ ነገር ነው ማሳየት ያለበት ከጠራ በኋላ ነው። እና ስለ ሞት መጽሐፍ ቅዱስ እንትን ሆኖ አይደለም ማለት ክፉ ነገር በቃ ደስ ስማይል የሚያስደርግ ነገር ምናምን አይደለም። ቀብር ማንም ቢሆን ጠላትም ቢሆን ወዳጅም ቢሆን ምናምን ቢሞት አሳዛኝ ነገር ነው። ነገር ግን ስለ ቀብር ተቀብራቸዋል እንቀበራለን ምናምን የሚለው ምን ታውቃላችሁ? መቀበር መሞት ብቻ ሳይሆን መቀበር ማረጋገጫ ነው። አንዳንድ ጊዜ የሞተ ሰው ሪቫይቭ ሊያደርግ ይችላል። በታሪኩ ታይቷል። ውሸቱንም ደግሞ ሞቻለሁ ሊል ይችላል። ለጥ ብሎ 24 ሰዓት ምናምን አለው ብሎ አጣርቶ ምናምን ከዛ በኋላ ዞር ብሎ አይቶ ሊሄድ ይችላል። ገብቷቸዋል። መቀበር ነው ማረጋገጫው። ሞቷል ብሎ ለቀባሪ ያረዱት ማን ያርዳ የቀበረ ምናምን የሚባለው የሞት አይደለም፣ የውሸትም ሊሆን ይችላል። አንዳንዶች ሞቷል ብሎ አስፈርመው ምናምን ፈርመው ሰውየው ሌላ ሀገር ሄዶ ዘርቶ ሰርቶ በርቶ በኋላ ብቅ ሊል ይችላል ሲቀብር ያየ። ስለዚህ እኛ መቅበር አለብን። አሮጌውን ሰው መቅበር አለብን። የተቀበረውን ደግሞ ካለ ጌታ በስተቀር ማንም ሊያወጣው እንደማይችል ሰዎች ይመጣሉ። ግን ቀብሮ ድንጋይ ተደረገ ልክ አልዓዛር እንደተደረገ የጌታ ነው የሚያደርገው። ስለዚህ ምንድነው ልላችሁ የፈለኩት ሞቱን ስናስብ እነዚህ ነገሮች ማሰብ አለብን። ጆክ አይደለም። ሞትን በቃ ምዕራፍ ለመጨመር የተደረገ ሞታቸዋል ምናምን በቃ ለማምራት የተደረገ ሳይሆን እኛ ጋር በህይወት ልንኖረው ልንገባበት ልናየው የሚገባ ለዓለም መሞት እንደሚገባ ክርስቲያኖች ከሆነ አሁን እኮ የሰው መሳቂያ የሆነችው ቤተክርስቲያን ሆነስትሊ ስፒኪንግ የብዙ ሰዎች ሶሻል ሚዲያ ብትሄዱ በጣም በሚያሳፍር ሌብል በእኛ እድሜ እንኳን እዚህ ባየንበት እንኳን ቤተክርስቲያን ያለችው ስለተቀላቀለ ነው ሲስተሙ።
ሁሉም ኢየሱስ ጌታ ነው የሚለው አሁን ብልጭ ሲል በኢየሱስ ስም ነው ሁሉም የሚለው ታውቃላችሁ። ሁሉም ነገር ግን ኢየሱስ ኃይል፣ የኢየሱስ አቅም፣ የኢየሱስ ማንነት በህይወታችን ካልታየ ምንም ጥቅም የለውም። ስለዚህ ምንድነው ማድረግ ያለብን? አሁን ዛሬ በዚህ ሰሞን በትንሳኤው ሰሞን በስቅለት ሰሞን ራሳችንን እንድንመረምር። እንዴት ነው የምቀጥለው? እንዴት ነው የሚካሄደው? ኢየሱስ ክርስቶስ የመሰረታት የገሃነም ደጆች አይቋቋሟትም ያለችው የተባለችው ቤተክርስቲያን ያለችበት ደረጃ በማን ነው የሚወሰነው? በእያንዳንዳችን። ብዙ ጊዜ እኮ እኛ ስለ ቤተክርስቲያን ስናወራ ችግራችን የሌላ ቦታ ቁጭ ብሎ ቤተክርስቲያን የሚያማለ ማን ነው? ቤተክርስቲያን ማን ነው? ቤተክርስቲያን ግን ቤተክርስቲያን እንደዚህ አድርጎ እንደዚህ ብሎ ምናምን አንተ ማን ትሰራለህ? አንተ ምን ትሰራለህ? ማን ያስተካክለው? እነ ሐዋርያው ጳውሎስ መተው ቢያዩን ማለት ነው። ለቤተ ክርስቲያን ጊዜ የሌላቸው፣ ለፕሮግራም ጊዜ የሌላቸው፣ ለሌላ ጊዜ ያላቸው ክርስቲያኖች ከቤተ ክርስቲያን የምንቀርባቸው ስለ አስራታችን ስለምናምን ያለን አመለካከት በቃ ትንሽ ያሉ እነዛ በመጋዝ እየተሰነጠቁ የሞቱ በእሳት እየተቃጠሉ የሞቱ ልጆቻቸውን ታምኛለሽ ኢየሱስን ትክጃለሽ አለዛ ልጥለው ነው ጣለው በሚቀጥለው አገኘዋለሁ ስጋችሁን የሚገድሏችሁን አትፍሯቸው ተብሎ ተጽፏል ብለው ልጆቻቸውን መስዋዕት እያደረጉ ያለፉ ሰዎች እኛ ከምናረገው ለክርስትና ከሰጠነው ቫልዩ ጋር ሲታይ ኑሯቸውን ህይወታቸውን በዘመናችን ያሉ የታወቁ ኢንጂነሮች የታወቁ እንትሮች እየተው የእግዚአብሔርን ስራ ለመስራት የገቡት ይሄ ነው። ቆም ብለን ክርስቲያኑ ስሙ ትንሳኤን በመናስበት ሰዓት ክርስቶስ ኢየሱስ ሞተ ተሰቀለ ብቻ ሳይሆን እኛም አለንበት፣ እኛም እዛ ውስጥ ስላለንበት የኛ ፓርት ምንድነው የሚለውን ነገር ማሰብ እንደሚያስፈልግ ነው ማሳየው። ሌላው ስለ ትንሳኤው ነው። ትንሳኤውን ኢየሱስ ክርስቶስ ከሞት አሸንፎ ሲነሳ የመጨረሻው በመስቀል ላይ ያደረገው ተፈጸመ ነው። አሁን አዲስ አበባ ሲኒማ አምፔር ሄደህ ዘኢንድ እያለ ጨምሩ እያልክ ብትከራከር ዘበኛ ጆሮን ይዞ ያስወጣል እንጂ ለአንተ ሌላ ሲኒማ የሚከፍት የለም። ምን ተፈጸመ፣ አለቀ፣ ተዘጋ ምዕራፉ። ኢየሱስ ክርስቶስ ነገሮች ሁሉ ዘግቶ ሲሄድ እኛ ለመቀጠል የምንፈልገው ነገር፣ እኛ ለማመቻቸት የምንፈልገው ነገር፣ እኛ ጊዜያችንን በተፈጸመ ነገር ላይ ባለቀ ነገር ላይ በተሰራ ነገር ላይ የራሳችን ነገር ለማድረግ የምናደርገው ነገር ከንቱ ጊዜ የሚፈልግ እኛ በክርስቶስ ኢየሱስ አብረን የተነሳን ህዝቦች ነን። የምንወቀስበት የምንከሰስበት ነገር የለም። ክርስቶስ ዋጋ የከፈለ ነው። በዛ መስቀል ላይ በቀደም ስናከብር በቀደም ፋሲካን ስናከብር በዋናው መስቀል ላይ የተሰራው ስራ ለኛ መዳን፣ ለኛ መፈወስ፣ ለኛ ማደግ፣ ለኛ መዘርጋት፣ እኛ የሚቀጥለውን የክርስቶስ ኢየሱስን ስራ እንድንሰራ መንገድ ለመጥረግ የተዘጋጀ ስለሆነ ከክርስቶስ ጋር ተነስቻለሁ። ክርስቶስ ተነስቷል ሳይሆን እኔ ምን አለው ከክርስቶስ ጋር ተነስቻለሁ። ከክርስቶስ ጋር ሞቻለሁ ብቻ ሳይሆን ከክርስቶስ ጋር ተነስቻለሁ ብለን እንድናስብ ሮሜ 6:4 አንድ ቅድም ካነበብኩት ቀደም የሚለው ላይ በአዲስ ህይወት ለመመላለስ እንደተነሳን ያሳያል። የቆላስይስ ጸሐፊ ሐዋርያው ጳውሎስ በቆላስይስ ብዙ ስለ ትንሣኤው ተናግሯል። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት ያለውን እሹ ነው። ጌታ ኢየሱስ ክርስቶስ አሁን ተገልጦ ምንድነው የምትፈልጉት ብንባል ምንድነው የምንለው? ያዘጋጀነው ካል ሁለት መዋኛ ያለው አንድ ሙቅ አንድ ቀዝቃዛ ትልቅ ቤት ከዛ በኋላ ከዛ በኋላ ደግሞ ማቋረጥ ሌሊትና ቀን የምትታለብ ትልቅ ላም ወተት ያለማቋረጥ ነው። እንደዚህ ነው። እነዚህ በሙሉ ኦኬ ውሰድ ተብለ ስንት ዓመት መጨረሻ ወተቱ ማየት ራሱ መጠጣ ሳይሆን ማየት ራሱ ያስጠላል። ከማርጀት የተነሳ ምንም ጥቅም የሌለው ስጋዊ ነገር የሚያልፍ ነገር ምንድነው? ዋት ኢዝ ኦር ኒድ ምንድነው ያዘጋጀልን? በሰማይ ያለው እንድናይ። ትንሣኤ ማለት አዲስ ነገር ነው ከሞት በኋላ። ኢማጂን የምናውቃቸው ሰዎች ቢመጡብን አሁን እዚህ ሰላም የምንላቸው ትመስላችኋል? ቢመጡብን እኔ እንኳን አልኩ ቢመጡልን እንኳን ተመልከቱ። እንዳይመጡ የምፈልግ አልመስልም። ራሱ ስለለመደ አውቶማቲካሊ ማለት ነው። እያለቀስን የሸኘናቸው ሰዎች ቢመጡልን ነው ማለት ያለብኝ። ግን አውቶማቲካሊ ቢመጡልን
ቢመጡ ደስ ብሎን አለ። በቃ የሆነ ፍርሃት ማንም ሰው የሚያወራ የለም። ለግማሽ ሰዓት ለ15 ደቂቃ ሌላ እንደውም ቴራፒ ሁሉ ምናምን ካውንስለር ተወስደን የተመለሰ ሰው አይቷል። ነገር ግን አዲስ ተፈጥሮ፣ አዲስ ኃይል፣ አዲስ ማንነት የቀድሞንም አንዲት ህፃን ልጅ ኖርዌይ የዘመዶች ልጅ ናት፣ አፋር ነች እና ኢትዮጵያ ልደቷን አክብሮላታል 3ኛ ዓመት እያለች ማለት ነው። አሁን 3 ዓመቷ እያለ እና አሁን አድጋለች ስራ ምናምን ጀምራለች። ፎቶዋ ተገኘ የልደቷ ማለት ነው የ3 ዓመቷ አዲስ አበባ አየችና በጭራሽ እኔ ይሄ አይደለሁም። ወንበሩን ስታየው ሻማው ራሱ ማስጠላቱ ከኢትዮጵያ ጋር ሲታይ ኬክ ራሱ የተባለው እዛ የተቀመጠ እኔ አይደለሁም በጭራሽ አረነች ምናምን በጭራሽ እኔ አይደለሁም። ዛት ይዘት እኛ የተነሳ ሰው የቀደመውን ነገሩን የማይረባውን ነገሩን የማይጠቅመውን ነገሩን በቃ እያደነቀ በዛ እንዲህ ነበርኩኝ ከምዚኔሩ ምናምን በትግርኛ ማችሉ ተረጉምላችኋለሁ በኋላ ከምዚኔሩ ምንም የሚጠቅመው ነገር የለም። እና የተነሳ ሰው በአዲስ ነገር ነው የሚነሳው፣ በሚደንቅ ነገር ነው የሚነሳው፣ በተአምር ነው የሚነሳው። አልዓዛርን ተመልከቱት። ብዙ እንትን ሳንሄድ አልዓዛር ስሙ ሲጠራ መቃብር ላይ መስማት ነበረበት አልዓዛር። ምክንያቱም ብዙ ላይ የተቀበሩ ብዙ ሰዎች አሉ። በስም ነው አለበለዚያ ሁሉን ሰው ሊነሳ የፈለገው እግዚአብሔር ታምር ሊሰራ የፈለገው በአልዓዛር ነው። አልዓዛር ቀጥሎ ስሙ መጠራት ነበረበት። ከዛ የሞተው ይላል እግዚአብሔር ቃል አለ ጌታ ኢየሱስ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ ይላል። አልዓዛር መልስ ሰጠ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስ ምን አለ? ፍቱትና ይሂድ አለ። ኢማጂን ፍቱትና ይሂድ። አሁን ሲታይ ቀላል ነው ይመስል የሚፈቱ ሰዎች ጽናቱን ይስጣቸው። ከየት ነው የወጣው? ምን ለብሶ ነው የወጣው? ከሻወር ወስዶ ምናምን ዘንጦች አድርጎ ነው የወጣው? እነዛ አገልጋዮች ናቸው። የታሰረውን ሁሉ ይመጣል። እነዛ የሚፈቱት ዋጋ የሚከፍሉት ብዙ አገልጋዮች አሉ። እግዚአብሔር ጽናቱን ይስጣቸው። የተግዳሮታቸው ብዙ ግን አልዓዛር ከፈን እንደለበሰ ወጣ፣ እንደታሰረ ወጣ። አልዓዛር የኛ ስዕል ነው። እንዴት እንደመጣ እናውቃለን። ወደ እግዚአብሔር ቤት እግዚአብሔር የት እንዳገኘን እናውቃለን። እያንዳንዳችን ከየት እንደመጣን እናውቃለን። ከምን ቦታ እንዳወጣን እናውቃለን። እንደታሰረ የመጣለት የተነሳለት ፐርፌክት ይሆናል ማለት አይደለም። ብዙም ይበጠሳል። መጀመሪያ ሲባጎ ይበጠሳል። መጀመሪያ ከፈኑ ይቀደዳል። መጀመሪያ ጫማ ብዙ ነገር አለ። ያ ሁሉ ተደርጎ አልዓዛር አዲሱን ማንነቱን መቀበል ነበረበት። ሰዎችም አዲሱን ማንነቱን መቀበል ነበረባቸው። ትንሣኤ ማለት ከመቃብር መውጣት ብቻ አይደለም። ኢማጂን አልዓዛር ከመቃብር ወጥቶ በቃ አለቀ ከሞት ተነሳ ቢባል ከነከፈኑ ቢቆም ምን እንትላሉ? እንደዛ እንዳለ እዛ ቢቆም እንደው ሐውልት አለ እንዴ? ከመሬት ውስጥ ከመሬት በታች ከነበረ መሬት ላይ የነበረ ሌላ ነገር ነው እንጂ ሌላ ምንም የሚመጣ ነገር የለም። ብዙ ፕሮሰስ አለው መነሳት። ብዙ የቀደሙ ነገሮቻችን መርሳት፣ የምንወዳቸውን የምናመልካቸውን ብዙ ነገር የምንላቸውን ቤተሰቦቻችን እምነታችን ውስጥ ጣልቃ የሚገቡብን ነገሮች በርካታ ነገሮችን እና ከሞት መነሳት ማለት ተነስቻለሁ ማለት መጥቼ ቤተክርስቲያን ውስጥ ገብቻለሁ ማለት ብቻ ሳይሆን ኢየሱስ ክርስቶስ ልናደርገው የሚፈልገውን ነገር እንድናደርግ የሚፈልገውን ነገር የማድረግ ነገር፣ ቤተክርስቲያንን የማስቀጠል ነገር፣ ሌሎቹ ተስፋ የመሆን ነገር፣ አንተም ደግሞ ሄደ ሌሎቹ እንደዚህ ያድርግ እንደተባለ የሰማነውን መልካሙን ነገር ለሌሎች የመስማታችን ነገር እና ይሄን እንድናስብ ነው የሚፈልገው። ቆም ብለን ትንሣኤውን ስናስብ መነሳታችን በምን እናውቃለን? አሁን እኮ ተመልከቱ፣ ሶሻል ሚዲያው በዛ፣ ህዝቡ ጎረፈ፣ አብዛኛው ሰው እና በጣም አሪፍ ነው። መብዛታችን በጣም ደስ ይላል። መስፋታችን በጣም ደስ ይላል። ነገር ግን ቤተክርስቲያን የተጣለባትን ኃላፊነት የተሰጣትን ኃላፊነት እንድትወጣ እያንዳንዱ ክርስቲያን የቦርድ ጉዳይ አይደለም፣ የፓስተር ጉዳይ፣ የወንጌላዊ ጉዳይ ሳይሆን እያንዳንዱ ክርስቲያን ምን ይጠበቅብኛል ብሎ በታደሰ አእምሮ
መልካሙን ነገር ሁሉ በማሰብ በፍቅርና በቅንነት ሐሳቡን በመቀየር በእግዚአብሔርን ስራ ለማከናወን ጥረት ማድረግ አለበት። ለዚህ ነው ሐዋርያው ጳውሎስ የሚገርማችሁ ነገር በጣም የገረመኝ ነገር ማለት ነው። ሐዋርያው ጳውሎስ ምንድነው የሚያስጨንቅህ? ምንድነው ሐዋርያው ጳውሎስ የሚያስጨንቀው? ሁለት ደብዳቤ ጽፏል በፊልጵስዩስና በጢሞቴዎስ መልእክት ላይ። በዛ ደብዳቤዎቹ ምን ይላል? የሚያስጨንቀውን ነገር ነው የገለጸው። አንደኛው ለፊልጵስዩስ ክርስቲያኖች ነው። ፊልጵስዩስ 1 ምዕራፍ 1 ቁጥር 23 ላይ ሄዳችሁ ብታዩት በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስም ጋር ልሆን እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና ይላል። እኔ እዚህ ልሰብክ ስለቆምኩኝ ባይሆን እንደው ማንም ሳያስጠነቅቀኝ በምን ትጨነቃለህ ብሉኝ ይሄ አይመጣልኝም። ይሄ መልስ አይመጣልኝም። ኦነስትሊ ለመናገር ብዙ ነገር አለ፣ ብዙ ነገር። አንዳንዱ ምናልባትም ሶሻል ይሆናል። ገንዘብ አግኝቼ ሰው ረድቼ ምናምን ወደ ራሴ ላለማስጠጋት ለራሱ ሰልፊሽ እንዳልባል ምናምን ላደርጉ ይችላል። ግን እንደዚህ ወደ ክርስቶስ ለመሄድ እናፍቃለሁ የሚል ጭንቀት እንዳለው ትመለከታላችሁ። ሁለተኛው ለጢሞቴዎስ በጻፈው መጽሐፍ ላይ ደግሞ ጢሞቴዎስ ምዕራፍ 1 ቁጥር 4 ላይ እንባህን እያሰብኩ በደስታ ሞላ ዘንድ ላይህ እናፍቃለሁ። ልጁን ጢሞቴዎስን የሚናፍቀው ነገር ምንድነው? እንባህን እያየሁኝ በደስታ። ጢሞቴዎስ ለካ የኔ ብጤ ነው ማለት ነው። ያለቅሳል። ጥሩ ነው እና ወንድ አይደለም እንዴ ምናምን ሲባል ወንድ ነን ግን ለክርስቶስ እናለቅሳለን። ምን ታመጣላችሁ? እናለቅሳለን። ሌላም ካለ እናረጋለን። የሚጨምር የሚያስፈልገው ነገር ካለ ብቻ እሱን ደስ ይበለው እንላለን እኔና ጢሞቴዎስ። እና ሐዋርያው ጳውሎስ በጣም የጓጓውና የፈለገው ነገር ምንድነው ማለት ነው? ጢሞቴዎስን በዛ ስሜቱ በዛ መሰጠቱ እንባውን እያየ የእግዚአብሔርን ድንቅ ስራ የቤተሰቡን ባክግራውንድ አይቶ ከግሪክ ከምናምን የመጣ አያቶቹን እንትራው ነው። ነገር ግን እዚህ ለክርስቶስ የሚፈራረቅ እንደዚህ አይነት ሰው መሆኑን አይቼ እናፍቃለሁ ይላል። እና የታደሰ አእምሮ ምንድነው የምናስበው? እዚህ ተቀምጠን ለእግዚአብሔር ቤት፣ እዚህ ተቀምጠን ለእግዚአብሔር መንግስት ቤተክርስቲያን ውስጥ የተጻፈው ነገር በትክክል ተግባራዊ ቢሆን እንደዚህ ቤተክርስቲያን ውስጥ መከፋፈል አይታይም፣ መጣላት አይታይም። አንዱ ከመካከላችን ተነስቶ ሌላ ቦታ ሄዶ እንደዚህ ሌላ ሲሆን አይታይም። ምክንያቱም ወንድሙ ጋር መጥቶ በፍቅር ወንድሜ ሆይ ምንድነው የሆንከው ያደረግከው ብሎ በሰላም ተያይዞ እጅ ተያይዞ ለሰው ሁሉ ምሳሌ በመሆን የሚኖርበት። ወንድሜ እንኳን ቢሳሳት አንድ ምሳሌ ልንገራችሁ። አንድ የገረመኝ ነገር አንድ ልጅ ጌታን ተቀበለኛ ጋርና እዛ ኖሮ እያለው ራስታኑ ጸጉሩ እዚህ ያክላል። እንንከባከበዋለን ከዛሬ ነገ እንዳይመለስ እያልን ማለት ነው። እንንከባከበዋለን በቃ እንደዚህ ነው የምንለው። ከዛ በቃ እሱም እንኳን ሊመለስ በቃ ወዲያውኑ በቃ እንዴት እንደሆነ ነግራችኋል። በቃ አሪፍ ሆነ። ከዛ አስተናጋጅነት ምናምን ተመደበ፣ አገልግሎት ጀመረ። እኔ በቃ በስስት ነው የማየው። ከዛ በኋላ አንድ ቀን አንድ ትልቅ ሰው አሉ ሽማግሌ ማለት ነው እዚህ ያገለገሉ የሆነ ነገር ሊነግራቸው ጠጋ ሲል እሳቸው የሚያስቡት እዛ ወይም በጸሎት ላይ ወይ በምን ላይ መንቀልቀል ምናምን አያስፈልግም ነው። የድሮ ሰው ናቸው የሚያስቡት። ዞር በል ከዚህ ምናምን አሉት። ከዛ በኋላ እኔ ወይኔ አልኩ። በቃ በእንትን እንዲህ ነው የተያዘው። ከዛሬ ከነገ ይላል። ከዛ ቢሮ ጠራሁት። ቢሮ የመስሪያ ቤቴ ማለት ነው። ጠራሁት። ቁጭ አለ። በ3 ቀን ምናምን ነው መሀከል ላይ ነው ሚድዊክ ላይ። ከዛ መግለጫ ትንሽ መግቢያ ሌላ ወሬ ካወራው በኋላ ይኸውልህ እነዚህ ትልቅ ሰዎች የሚያዩን አንተ እንደምታየው በክፋት ምናምን አይደለም። ልጅ ምናምን እንደዚህ መሆን የለበትም። እና አላስጨርሰኝም። ስማ አለኝ። አሁን አንተ እኮ ልትነግረኝ የፈለግከው እሳቸው እንደዚህ ስላሉኝ እኔ አዝኜ ከቸርች ምናምን እንዳልቀር ነው። እኔ ምን እንደማስብ ታውቃለህ? የዛን ጊዜ እንደዛ ሲያረጉኝ ሰዎች ሰምተው ሳምንቱን በሙሉ እንዴት ይሄን ልጅ እንደዚህ ያደርጉታል እያሉ እሳቸውን ስማቸውን ሲያጠፉ መክረማቸው በጣም ያሳዝን እና ለእሳቸውን ማስበው እኔ ምንድነው ምን የእንግዲህ ትናንት ይመጣል እንደዚህ አይነት በጎ ህሊና ገፍትሮ ሲሄድ መንገድ ጠቦት ነው እንጂ ገፍትሮ ሲሄድ በኋላ ነው መምጣት ያለበት። ምክንያቱም የሚገፈትርበት ምክንያት እኔ ምን አድርጌ ነው
ገብቷችኋል? በክርስቶስ ኢየሱስ የተነሳ ያኛው እኮ አሮጌው ሰው እኮ ልክ ነው። አሮጌው ሰው እኮ ምን አስበህ ነው እኮ ብትሰጡት ገንዘብ ምናምን ረሱ ምን አስበህ ነው? ሄ ገንዘብ ናን ብላ ባለፈው ነግራቸዋለሁ። ህንድ ጓደኛችን ነበር ነግራቸዋለሁ። ህንድ ጓደኛችን ከስራ ተባረረ የመን እያለ ማለት ነው። አዘንን፣ ጨነቀን፣ ኮሚቴ አቋቁመን ምናምን እንደምንም ብለን ስራ አገኘለት። ምክንያቱም ህንዶቹ ማናጀር ምናምን ስላሉ ስራ አገኘለት እና ሊወጣ ነበር ማለት ነው። ከዛ ጠራ ነው ቁጭ አደረገ። ሻንከር ይባላል። ሻንከር ኮንግራጁሌሽን ዋት ሃፕን ስራ አግኝተንልሃል ነው። ኦኬ ግን ስራውን ለመቀጠል የዚህኛው ኮንትራት መሰረት ስላለበት ወጥተህ መግባት አለበት። ዋት ዩር ሞቲቭ? ልታባሩኝ ከሀገር ነው አሁን የሚያስቡ ገብቷቸዋል። እና አእምሯችንን የክርስቶስ ኢየሱስ ሲቃኘው ሊሳደብ የመጣው ራሱ ደንግጦ ይሄዳል። ደንግጦ ምክንያቱም የሚያስበው እዚህ ጋር ሰላም ነው፣ ፍቅር ነው፣ በረከት ነው። ሌላ ምንም ነገር የለም። ትንሣኤው ይሄ ነው። ሌላ ነገር አለ። ትንሣኤው ምግብ አይደለም። ትንሣኤው ክትፎ አይደለም። ትንሣኤው ማምለክም ብቻ አይደለም። ማምለክ መጥፎ አይደለም። ትንሣኤው ማሰብ መጥፎም አይደለም፣ ቆንጆ ነው። ነገር ግን ትንሣኤው በህይወታችን የሚታይ በህይወታችን የሚገለጥ ሞቱ የክርስቶስ ኢየሱስ ሞት ብለን ስናወራ የኔ ሞት ነው። I was the one to die። በርባን እኮ ቤቱ ሄደ። በርባን ነበር መሞት የነበረበት አይደል እንዴ? የበርባን ሚስት እኮ ብትጠየቅ ጠፍቶ የመጣ ነው ይመስላል። እየሮጠ የመጣ ነው ይመስላል እንዴ? እንዴት አምልጦ የመጣ ነው ይመስላል። ምንም በርባን ቤቱ የሚመጣበት ምንም አይነት ህግ የለም። የበርባን አለቃ ነበረ። 3 ሰው ይገደል 2 ሰው ይገደል የሚባል ሁለተኛ ነው የሚሆነው። አንድ ሰው ይገደል የሚባል እሱ ብቻ ነው የሚገደለው። በቀት ኖቶሪየስ የሆነው ሰው እሱ እንዴት ቤቱ ይመጣሉ አትጠብቃለች። በርባን ወስሎ ማሳየት አለበት። ይኸው መካከለኛ ያለውን ሰው ታውቂያለሽ? ያ ነው የሞተልኝ እንጂ እኔ ልክ ነሽ ቤቴና ልጆቼ ጋር አልውልም ነበር ይል ነበር። ስለዚህ ዛት ይዘ ወይ የኔ ሞት ነው የክርስቶስ ኢየሱስ ሞት። መቀበሩ ራሱ የኔ መለያ ነው። ክርስቲያን ነኝ። ኢየሩሳሌም ሰዎች ሲጎበኙ ቱሪስቶች የሚታየው ባዶ መቃብር ኮንፊደንስ የኔ መቃብር የማይይዘው ሞትን ያሸነፈው ኢየሱስ ክርስቶስ አሁንም መቃብሩ ራሱ ከኔ ጋር ይገናኛል። አይታችኋል? ኢየሩሳሌም ሄዳችሁ he's not here he's risen ተጽፎበታል። የለም ተነሷል። በዚህ የለም። ትንሣኤው ደግሞ የኔ አዲስ ህይወት ነው። በአዲስ ህይወት እንድንመላለስ ወገኖቼ በፊልጵስዩስ 1:20 ላይ ሐዋርያው ጳውሎስ እንዲላል ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳን አላፍርም፣ ነገር ግን በህይወት ምኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮው አሁን ደግሞ በስጋዬ ይከብራል። በቆላስይስ እንደገና ሞታችኋልና ህይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ይላል። ስለዚህ ተነስቷል ብቻ እንድንል ሳይሆን ዛሬ የኔ መልእክትና ማጠቃለያው መልእክቴ ኢየሱስ ተነስቷል ብቻ። ኢየሱስ ተነስቷልማ ሁሉም በየሃይማኖቱ ያስቀምጠዋል፣ ምንም ችግር የለውም። ኢየሱስ ተነስቷል ሳይሆን እኔ ከክርስቶስ ጋር አብሬ ተነስቻለሁ። ኧረ ድንቄ ምናምን የሚሉ ሰዎች አይሉም። ካላዩ ነው የሚሉት። ካዩ እኮ ይፈሩናል። ካዩ እኮ መልካሙን ስራችሁን አይተውላል። የእግዚአብሔር ቃሉ እኮ ተጽፏል። አይሉም፣ አይጠይቁም። የእኛነታችን የእግዚአብሔር ሰውነታችን ጥያቄ የለባቸውም፣ አይጠይቁም። የሚጠይቁት ማጣራት የሚገባቸው ነገር ነው። ማጣራት በሚገባው ካፓሲቲ አይደለም ያለ ነው። ላይ ሆነን ሲያውን ገና ያውቁታል። በቃ ያውቁታል። የእግዚአብሔር መንፈስ ያግዛል። እግዚአብሔር በኃይልና በምልክት ስራውን ያጸናል። አንደበታችን ይባርካል። መልካሙን አካሄዳችንን ሲያዩ ደግሞ ምንም አይነት ሊያደርጓቸው ቅዱሳን የእግዚአብሔር ልጆች በጌታ ፍቅር ትንሣኤው ወደ ግላችን እንዲመጣ ለተወሰነ ደቂቃ ልናስብ። አልመጣም እያልኩ አይደለም። ዛሬ ደህንነት እያስተማርኳችሁ አይደለም። ይሄ የመጀመሪያ ትምህርት ነው። በጣም ተራ ነገር ነው። ብዙዎቻችን ብዙ ለእግዚአብሔር መስዋዕት የከፈልን የእግዚአብሔር ሰዎች ነን። ይሄን ለማለት ራሱ ይከብዳል። ግን ወያፍቶሪ ልንተሳሰብ፣ እንደገና ሪማይንድ ልንደራረግ፣ እንደገና ወደ ነበረ ቦታ ምንድነው እንዴ እንኳን ሶሻል ሚዲያ ባታዩ ደስ ይለኛል። ጴንጤ የሚባለው ህብረተሰብ የሚነጋገርበትን ቋንቋ ብታዩ
እንደው ይሄን ቴሌቪዥን የሰራው ለካ እንደው ድሮ እንደተሸፈነ በሰላም እዛ ውስጣችን ብንሆን ይሻል ነበር ብላችሁ ነው የምታደርጉት። አደባባይ የሚያሰጡን ጥቅስ እየጠቀሱ እንደዚህ ነው። የጥቅስ ጉዳይ አይደለም ክርስትና፣ የጥቅስ ጉዳይ አይደለም ክርስትና። ሆኖ የመገኘት የመኖር ጉዳይ ነው። መልካሙን ስራችሁን ሰምተው አይደለም የሚለው አይተው ነው የሚለው። ማየት ደግሞ በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስ እንኳን አላሳይም ብሎ አልተግደረደረም ወይም አልተቆጣም። ቶማስ መጥቶ ማየት አለብኝ የተጎዳኸውን ጎንህን የተቸነከርከውን እጅና እግርህን ማየት አለብኝ ሲለው እንዴት አታምነኝም እንዴ? እንዴትን ማምን አይደለም ያለው። ና የሚታይ ነገር ካለን it is our passport, it is our የፓስፖርታችን ማለፊያችን ነው። ምን ነው ፓስወርዳችን ነው፣ ይለፋችን ነው። በመጀመሪያ ደረጃ አይጠይቁም፣ ያውቁታል፣ ይገባቸዋል። ገና ሲያውን የእግዚአብሔር ሰዎች መሆናችን ይገባቸዋል። የሚጠይቁትና የሚመረምሩት የጎደለ ነገር ሲኖር ነው። ያንንም ደግሞ እግዚአብሔር ይረዳል። ስለዚህ ዛሬ በህብረተሰባችን መካከል በቤተ ክርስቲያናችን መካከል ክርስቶስ ኢየሱስ መስቀሉ፣ ክርስቶስ ኢየሱስ መቀበሩ ለኛ በህይወታችን የምናሳየው መታወቂያችን እንዲሆን ሐዋርያው ጳውሎስ እናንተ በእጃችን የተጻፋችሁ ደብዳቤዎቻችን ደብዳቤ መጻፍ አያስፈልግም እንዳለ እንዲሆንልን ደግሞ ሌላው በጣም የበረታችሁ ቅዱሳን ልንገራችሁ። ናትናኤልን ጌታ ምን አለው? ከዚህም የሚበልጥ ታለ አንተ ነውር የሌለበት መልካም የእግዚአብሔር ሰው አላችሁ። ይሄ ለኔ ሊሰበክ አይገባም። እቺ ቱ ፕሪሚቲቭ ትክክል ነው፣ እውነት ነው፣ እውነት ነው። እኔ ማን ነኝ? እኔ እኮ ጴንጤዎችን ሳባረር ምናምን አስተባባሪ ነበርኩ ሰው ነው። ሐዋርያ ጳውሎስ አስተባባሪ የነበረ ሰው ነው። ልብስ ጠባቂ ይሉታል። ልብስ ጠባቂ ልብስ ለመጠበቅ ሳይሆን እሱ ሲኒየር ስለሆነ እንደዚህ እያየ በደንብ ጨምርለት ማለት ልብሱን ያው ግዴታ ቆሞ ሰው ጋር ነው የሚቀመጠው። እየሮጡ ልብስ አይይዙም እንጂ ልብስ አይደለም ስራው ጠቅላላ ኮኦርዲኔተር ነው። ጀነራል ማናጀር የሶስተኛ ፖሊስ ጣቢያ የመገረፊያው ዋና ማለት ነው። በገልጦ ጨምርለት ያለ ቆሞ የሚያደርግ ነው። ነገር ግን መጨረሻ ላይ የሆነውን ተመልከቱ። ካለማወቅ በቅንነት ስላደረኩት ይቅር አለኝ። ስለዚህ ጌታ እንዲረዳን ጌታ እንዲያግዘን እናስበው እስቲ። እኛ ራሳችን እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። ምንድነው የጎደላት ቤተክርስቲያን? ምንድነው የሚያከፋፍለን? ምንድነው የማያቀባብለን? ምንድነው እርስ በርስ በፍቅር የማያነጋግረን? ምንድነው እኔ ወንድሜ ጋር መጥቼ እንደዚህ ምንድነው ችግሬ? ለምንድነው ችግሬ ሲነገረኝ ፊት የሚረዝመው? አሁን እኮ መጣው አገልጋይ ነኝ ብዬ መጥቻለሁ አይደል? ሰበኩኝ። ለመጠየቅ 100% ግዴታ አለብኝ። ለተናገርኩት አክት ላደረኩት ላልኩት ነገር አለበለዚያ አርፌ መቀመጥ ነው። አትናገሩኝ የሚባል ነገር የለም። አገልጋይ ሆነ ከወጣ ነው በቃ ና ንገረኝ። የበደልኩ አለ ያሳዘንኩ አለ አውቅ ያለው ብዬ ያጠፋሁት ሊሆን ይችላል። በመልካም ነገር ነው። ታራ እንዴት ነው ሰዎች ካልተነጋገሩ የሚግባቡት? አንድ ሰው ምን አለ? ቤተክርስቲያን መቀየር አለብኝ አለ። ለምን? እዚህ በቃ ያሉ ሰዎች በቃ በጣም ያሳዝናሉ። አንተ ደግሞ እዛም ቦታ ስትሄድ ደግሞ ልክ ያ ቤተክርስቲያን ደግሞ አንተ ያረከው ነው ወሬቨር ምንም ጥቅም የለውም። እሱ አይደለም ደግሞ ቤተክርስቲያን ይሄ መከፋፈል እንትን ነው ምንድነው ስሙ የአድራሻ አጥቢያ በአንድ ጊዜ ከተማው ሁሉ ስለማንደርስ በየሰፈራችን ሆነን እንጂ ሁሉም ቤተክርስቲያን አንዲት ቅድስት የሐዋርያት ቤተክርስቲያን ነው የምትባለው። አንድ ቤተክርስቲያን ያለች ቤተክርስቲያንን በአለት ላይ ይሰራለው ሲል እንትና ቤተክርስቲያን ምናምን የሚባል የለም እኮ በእኛ አይደል እንዴ? የለም በሰፈር የሚጠራ በእንትን የሚጠራ የለም። አንዲት ቤተክርስቲያን ናት። አንድ ቦታ ላይ ነው። ስለዚህ ልላችሁ የፈለኩት ምንድነው የፍቅር ቦታ መስቀሉ ፍቅር ነው። ትንሳኤው ፍቅር ነው። ኢየሱስ ክርስቶስን ትንሳኤ ስናስብ ፍቅር ነው። በመካከላችን እንኳን ቀላል ነገር አንዳንድ ሰው እኮ ልንገራችሁ ዲያብሎስ የኛን ያከረዋል ታውቃላችሁ፣ ያጎለዋል። ባለም እኮ ብትሆኑ ዝም ብላችሁ እንደተራ ተናግራችሁ የምትሄዱት ፈገግ ብሎ የሚያልፈው ልክ ክርስቲያን ስትሆኑ ወዲያውኑ ያከረውና ጠቅላላ ምክንያቱም ሰይጣን ስራዬ ብሎ ስራውን ስለሚሰራ ማለት ነው። ስለዚህ you have to ሐሳቡን አንስተውም ይላል። እግዚአብሔር እየረዳን ነው። እግዚአብሔር እያገዘን ነው። እግዚአብሔር በመካከላችን አለ። የበለጠ ለመያዝ የበለጠ ለመፋቀር የበለጠ መስቀሉን ሁሉ ጊዜ ማሰብ አለበት። ስለ አንተ በየቀኑ ምን ይላል? እንገደላለን።
እንደሚታረዱ በጎች መሆንን እኛ እንደዚህ አይነት ፈተና አልደረሰብንም እኮ እግዚአብሔር ይርዳን እንጸልያለን